በዛሬው ቪዲዮአችን 100% ፈጣሪያችን እያየን እንደሆነ ማሳይ የሆኑ አንዳንድ ነጥቦችን አሳያችኋለሁ። ይህ በማለዳ ዩቲዩብ ቻናል ነው። ፍጹም መንገሻ ነው። አብራችሁን ቆዩ። እውነት ለመናገር ያሰብነው ሳይሳካ ሲቀር ከህልማችን ጋር ቶሎ መገናኘት ሲያቅተን ወይም ደግሞ በጣም ብዙ ለፍተን የለፋነው የሆነ ያለ ከምናስበው ዓላማ ላይ ካልደረስን ብዙ ጊዜ ፈጣሪያችን ላይ ራሱ ተስፋ የመቁረጥ በራሳችን በህይወታችን ላይ ራሱ ተስፋ የመቁረጥ አጋጣሚ ያጋጥማል እና እንደዚህ አይነት ነገሮች በገጠሙ ሰዓት ምንድነው ማድረግ ያለብን የሚለው እናያለን። በመጀመሪያ እኔ ትልቅ ትምህርት ህይወቴ ላይ ሆነኝ ብዬ ከማስባቸው ታሪኮች መካከል የነቢዩ ዮናስ ታሪክ ነው። የነቢዩ ዮናስ ታሪክ ምንድነው? ለነነዌ ሰዎች መዳን ለዋና ዓላማ የታጨው ማን ነው? ነቢዩ ዮናስ ነው። እግዚአብሔር አንድን ዓላማ እንድታሳኩ ፈጣሪያችን አንድን ዓላማ እንድታሳኩ ወይም ለአንድ ዓላማ ሲያጫችሁ በብዙ አይነት መንገድ እንድትሄዱ ማሳያ ነው የነቢዩ ዮናስ ታሪክ። ይህም ምንድነው? እውነት ለመናገር ትንቢተ ዮናስ ከምዕራፍ 1 ጀምሮ ብታነቡት ሁሉንም ታውቁታላችሁ። ግን እኔ ያው ብሪፍሊ ለመናገር ያህል ምንድነው የነነዌ ሰዎች ኃጢአት ላይ ናቸው። በኃጢአት ከመውደቃቸው በኃጢአት ከመሞታቸው በፊት እንዲድኑ ለነነዌ ሰዎች መልእክተኛ አድርጎ ያጨው ማንን ነው? ዮናስን ነው ማለት ነው። ዮናስ ደግሞ የፈጣሪን ትእዛዝ ሳይቀበል ወይም ደግሞ የነነዌ ሰዎች አይድኑም ብሎ በማመን ወደ ነነዌ ከመሄድ ይልቅ ወደ ተርሴስ ነው የሄደው። እግዚአብሔር ግን ደስ የሚለው ምንድነው? አስገዳጅ አምላክ እንዳልሆነ ወይም ደግሞ አስተማሪ አምላክ እንደሆነ የምናውቀው በምንድነው? የዮናስን ፈቃድ አልተቃወመው። ነገር ግን ሊያስተምረው ፈልጓል። ሊያስተምረው ሲፈልግ ምንድነው ያደረገው? ተሳፍሮባት የነበረችዋን መርከብ መናወጥ ጀመረች። መርከቡ በሚናወጥበት ሰዓትም አብረው የነበሩ ሰዎች ከዚህ ውስጥ አንድ ኃጢአተኛ ቢኖር ነው መርከቧ የምትናወጠው አሉ። መርከብ ውስጥ ዮናስ ተኝቶ ነበር። ዮናስንም ቀሰቀሱት፣ አናገሩት። እርሱ የእግዚአብሔርን ትእዛዝ በመተላለፌ ነው መርከቢቷ የምትናወጠው፣ ስለዚህ እኔን አንስታችሁ ጣሉኝ ትድናላችሁ አላቸው። አንተ የእግዚአብሔር ልጅ ከሆንክማ የአምላክ ልጅ ከሆንክማ አውጥተን አንጥልህም ሲሉት ማዕበሉ በጣም በጨመረ ሰዓት ምንድነው ያደረጉት? አንስተው ወረወሩት። ግን እግዚአብሔር ለትልቅ ዓላማ ሲያጫችሁ ወደ አልሆነው መንገድ በመርከብ ስትሄዱ ወደ ትክክለኛው መንገድ በአሳ ነባሪው ሆድ ውስጥ አድርጎ ይልካችኋል ማለት ነው። ስለዚህ እኛ ትክክለኛው የእግዚአብሔር ወይም ደግሞ የአምላካችን ቀን እስኪመጣ ድረስ መጠበቅ ያለብን በትዕግስት ነው። ስለዚህ ምን አደረገ ዮናስ? ውቅያኖስ ውስጥ ገብቶ በአውሬ እንዳይበላ ፈጣሪ ምን አዘጋጀለት? አሳ አንበሪ አዘጋጀለት። አሳ አንበሪው ደግሞ ሙሉ መርከቡን የመብላት አቅም ነበረው። ነገር ግን ትልቁ ተልእኮ ምንድነው? ዮናስን ወደ ነነዌ ሰዎች መልእክቱን እንዲያደርስና በዮናስ አማካኝነት ሰዎች እንዲድኑ ስለተፈለገ አሳ አንበሪ ሆዱ 3 ቀን 3 ሌሊት አሳለፈ። ነገር ግን አቡነ ሺኖዳ የህይወት መዓዛ ከሚለው መጽሐፋቸው ላይ ይህንን ምን ብለው ተረጎሙት ማለት ነው? ዮናስ አሳ አንበሪ ሆድ ውስጥ ሆኖ እንደጸለየው ጸሎት በህይወቱ የሚሆንለት የለም። ጸልዮ የጸለየውን ጸሎት እንደሆነለት አድርጎ አመሰገነ። ስለዚህ ምንድነው አንድ ሰው እውነት ከፈጣሪው ጋር ትክክለኛ የሆነ ሪል ኮኔክሽን እንዲኖረው ከፈለገ መጀመሪያ ምን ያህል ነው የለመነው ልመና ወይም የጸለየውን ጸሎት እምነቱ ምን ያህል ነው? በሚጸልየው ጸሎት ያምናል፣ አምኖም ያመሰግናል። ምስጋና ማለት ትልቅ ጸሎት ነው። ትልቅ የህይወታችን የእድገት ዋናው መንገድ ነው። ስለዚህ ዮናስ ጸለየ፣ አመሰገነ፣ እንደተደረገለት አድርጎ አመሰገነ። ወደ ነነዌ ሰዎች በአሳ አንበሪ ተመለሰ። ነነዌ ሰዎችም ዮናስ ጥፋት እንደሚሆን ኃጢአት ላይ እንደወደቁ ነገራቸው። ንጉሱም ሳይቀር እንስሳም ሳይቀር እያንዳንዱ 3 ቀን በመጾም ያው የነነዌ ጾም የሚባለው ያ ነው ዋናው። ከኃጢአታቸው ድነዋል ማለት ነው። ስለዚህ እግዚአብሔር ለትልቅ ዓላማ ሲያጨን ምን ያደርገናል ማለት ነው? መንገዱን ያሳየናል። እኛ መንገዱ ያ አይደለም ብለን ወደ ተሳሳተ መንገድ ስንሄድ ምን ያደርገናል? በትንሽዬ ገጭ ወይም ደግሞ ልክ መርከቧ በማዕበል እንደተመታቸው ያህል እኛ ላይም ግን ማንችለው የመሰለ የህይወት ፈተና ያጋጥመናል። እሱን እንዴት ነው ተቋቁመን የምናልፈው? ወይም ደግሞ እንዴት በረቀቀ መልኩ ነው ማየት ያለብን? ብዙዎቻችን በእርግጠኝነት ይህን ቪዲዮ እያየ ያለው ወጣት ካለ
እንደዚህ አይነት ነገር እያሳለፈ ያለ ወጣት ብዙ ነው። ከፈጣሪው ጋር ብዙ ትክክለኛ ሪል የሆነ ኮኔክሽን እየፈለገ ነገር ግን ህይወቱ የከበደበት በቃ የዓለም ፍጻሜ የመሰለ ነገር ግን እግዚአብሔር ሊያስተምርህና ወደ ትክክለኛው መንገድ ሊልክ ሲፈልግ በመከራ ውስጥ በማዕበል ውስጥ እንድታልፍ ያደርጋል። ትክክለኛው ፍቅሩን የሚያሳየህ በእንደዚህ አይነት ነገር ስታልፍ ነው። በሁለተኛ ደረጃ ደግሞ ልናየው የሚገባው የማንን ታሪክ ነው? የኢዮብን ታሪክ ነው ማለት ነው። የጻድቁ ኢዮብን ታሪክ። ጻድቁ ኢዮብ በጣም ሀብታም ነበረ። በልጆች የተባረከ፣ በሀብት የተባረከ ባለጸጋ፣ በዛ ሰዓት ከነበሩ ሀብታሞች መካከል የነበረው ኢዮብ ነበር። ነገር ግን ኢዮብን ምንድነው ሰይጣን ለእግዚአብሔር ምንድነው ያለው? ይህን ሁሉ ሀብት ንብረት ባይኖረው ኖሮ አንተን አይወድም አያመሰግንህም ነበር። እግዚአብሔር ደግሞ ኢዮብ ሙሉ በሙሉ እንደሚወደው ማሳያ ለማድረግ ሲፈልግ ምንድነው ያለው? ነፃ ፈቃዱን ሰጥቻለሁ ኢዮብን እንድትፈትነው። ህይወቱን ምቹን አጣ፣ በደዌ ቁስል ተመታ፣ መተኛት እስኪያቅተው፣ ማከክ እስኪያቅተው ህይወት የጨለመች መሰለው። ነገር ግን በዛ ሁሉ የህይወቱ ውጣ ውረድ ውስጥ ኢዮብ ምንድን ነበር ሲያደርግ የነበረው? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የትክክለኛው የፈጣሪውን ፍቅር ንብረቱን በማጣት አልተወውም። እግዚአብሔር ልጆቹን በማጣት ሀብት ንብረቱን በማጣት ባለቤቱን በማጣት አልተወውም። ሰይጣን ከዚህ ፈተና ወደቀ ማለት ነው። ትክክለኛውን ፈተና ያለፈው ማን ነው ማለት ነው? ኢዮብ ነው። ኢዮብ ምን በማድረጉ? በመታገሱ። ኢዮብ ምን በማድረጉ? ከፈጣሪው የነበረው እምነት ባለማቆሙ። ኢዮብ ምን በማድረጉ? ትክክለኛው መንገድ ፈጣሪ ማምለክ እንደሆነ ስላወቀ። ኢቭን ባለቤቱ እግዚአብሔርን ሰድበህ ህይወትን አጥፋ፣ ከዚህ በላይ ምን የሚመጣብህ ነገር የለም ብለው ነበር። ጓደኞቹ አንተ በሰራው ኃጢአት ከዚህ ቀደም በበደልከው በደል ነው ሁላ የምትሰቃየው ብለውት ነበር። ኢዮብ ግን ምንድነው የሚለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ምን ያህል እኛ እግዚአብሔር ላይ ሙሉ እምነት ያለን፣ በምን ያህል ትዕግስት ነው ከፈጣሪ እስኪሰጠን ምን ጠብቀው፣ ፈጣሪ የለመነውን እስኪያሳካልን ምን ያህል ትዕግስት አለን፣ በምን ያህል ኮንሲስተንሲ፣ በምን ያህል ጽናት ነው ከፈጣሪ ጋር ያለን ኮኔክሽን፣ ያለን ትዕግስት። እግዚአብሔር እነዚህን ታሪኮች ሲያመጣ ዝም ብሎ ታሪክ ሆኖ እንዲቀሩ አይደለም፣ እኛ እንድንማርበት፣ እኛ ህይወታችንን እንድናሳምር፣ እኛ በትክክለኛው መንገድ አእምሮአችንን እንድንጠቀም ስለሚፈልግ። ስለዚህ እንደነዚህ አይነት ታሪኮችን በማየት ተስፋ መቁረጥ እንደሌለብን፣ ህይወታችንን ማሳመር እንዳለብን፣ ለኛ ግብአት ወይም ለኛ ምክንያት የሚሆኑ ታሪኮች እንደሆኑ፣ ለኛ የተጻፉ እንደሆኑ በመረዳት በእርግጠኝነት እኛ የምናሳልፈው ህይወት ላይ ትልቅ ተጽዕኖ የሚያመጡ ታሪኮች ስለሆኑ እነዚህ ታሪኮች የመጡት። በሶስተኛ ደረጃ ደግሞ የቅዱስ ዮሴፍን ታሪክ እናያለን። ቅዱስ ዮሴፍ ያዕቆብ ከሚወዳት ባለቤቱ በመጨረሻ በእድሜው መጨረሻ የወለደው ልጁ ነው። ቢንያምና ዮሴፍን ከራሄል የወለደው። ራሄልን ይወዳት ነበር፣ ከሷ ነው በመጨረሻ ዮሴፍና ቢንያምን የወለደው ማለት ነው። ነገር ግን ለየት አድርጎ ዮሴፍን አብዝቶ የወደው ነበረ። በዛ መሃል ደግሞ ወንድሞቹ ይቀኑበት ነበር። ወንድሞቹ በሚቀኑበት ሰዓት ለዮሴፍ የተለየ እንክብካቤ ያደርግለት ነበር ያዕቆብ። ስለዚህ ምንድነው ያደረጉት? በአጭሩ ለመናገር ያህል አንስተው ወደ ጉድጓድ ነው የጣሉት። ዮሴፍ በጉድጓድ በተጣለ ሰዓት ማን ከሱ ጋር ነበር? እግዚአብሔር ከሱ ጋር ነበር። ስለዚህ እኔ ከባድ ህይወት ነው ያለሁት፣ እኔ ማልወጣው የህይወት ማዕት ውስጥ ነው ያለሁት ብለህ የምታስብ ይህን ቪዲዮ እያየ ያለው ወጣት ካለ እግዚአብሔር ሁልጊዜ በደስታ ቦታዎች ብቻ ካንተ ጋር አይሆንም። መከራ በምታሳልፍበትም ሰዓት፣ በከባዱም ሰዓት ሁልጊዜ ካንተ ጋር ነው። ምን ያህል ይሄ ነገር አንደርስታንድ ታደርገዋለህ? አንተ ለትክክለኛው ዓላማ፣ አንተ ወደ ትክክለኛው ወደ እውነተኛው መንገድ በምትታጭበት ሰዓት ልክ እንደ ቅዱስ ዮሴፍ ወደ ጉድጓድ ልትጣል ትችላለህ። አትረባም፣ አትፈለግም፣ አንተ የውሸት ህልመኛ ልትባል ትችላለህ። ቅዱስ ዮሴፍ ህልመኛ ነበረ። ንጉስ እንደሚሆን ያስብ ነበረ። ገዢ እንደሚሆን ያምን ነበረ። ነገር ግን ምንድነው የሚሉት ወንድሞቹ? ያ ህልመኛ መጣ። አጉል ህልመኛ ነው የምትደረገው።
ግን ምን ያህል በራስ እምነት አለ? ምን ያህል እምነትህን ደግሞ በፈጣሪ ላይ ጥለሃል? ምን ያህል ጸሎቶችህን ታምናቸዋለህ ነው? ወደ ትክክለኛው መንገድ መሄድ ወይ ወደ ትክክለኛው መንገድ እየሄድክ ከሆነ እንደ ቅዱስ ዮሴፍ ጉድጓድ ውስጥ ልትጣል ትችላለህ። በብር ወንድሞች ልትሸጥ ትችላለህ። ቅዱስ ዮሴፍ በወንድሞቹ ነው የተሸጠው ወደ ግብጽ። ቅዱስ ዮሴፍ ሲሸጥ ወደ ግብጽ ሄዶ ባሪያ ሲሆን የጴጢፋራ ባሪያ ሲሆን ባሪያ ከሆነ በኋላ በጴጢፋራ ሚስት ሲፈተን ፈተናውን አልፎ ሲታሰር በእያንዳንዱ የህይወት እንቅስቃሴዎች ውስጥ ግን ማን ነበር ከሱ ጋር? እግዚአብሔር ፈጣሪው ከሱ ጋር ነበረ። እነዚህ ሁሉ ፈተናዎች ምን ያህል ለትልቅ ዓላማ እየታጨ እንደሆነ ማሳያዎች ናቸው። አንተ ለትልቅ ዓላማ እየታጨ ከሆነ በእንደዚህ አይነት ትላልቅ ፈተናዎች ልትፈተን ትችላለህ፣ ግን እንደምታልፈው ማሳያ ነው ማለት ነው የቅዱስ ዮሴፍ ታሪክ። በመጨረሻ ቅዱስ ዮሴፍ የፈርዖንን ህልም ፈታ። እሱ ንጉስ ነው የሆነው። ወንድሞችን ቤተሰቦችን አመጣ፣ ከረሃብ አዳናቸው። እሱ በደስታ መኖር ቀጠሉ ማለት ነው። ስለዚህ እነዚህ ሶስት ታሪኮች የቅዱስ ዮሴፍ፣ የነብዩ ዮናስ እና ደግሞ የጻድቁ ኢዮብ ታሪኮች ለህይወታችን ብዙ አይነት ተስፋ ይጨምሩናል። ለህይወታችን ለመንገዳችን መቅናት ትክክለኛውን ምሳሌ ሆኑናል ብዬ አስባለሁ። እስኪ በዚህ ቪዲዮ ከተማራችሁ ኮሜንት ላይ ጻፉልኝ ሐሳብ አስተያየታችሁን። ይህ በማለዳ ዩቲዩብ ቻናል ነው። እኔ ፍጹም መንገሻ ነኝ። በማለዳ ዩቲዩብ ቻናልን ሰብስክራይብ ማድረግ ግዴታ ነው። ምክንያቱም ተያይዘን አብረን እንደግ ስለሆነ መልእክታችን ሰብስክራይብ እያደረጋችሁ እላለሁ። አመሰግናለሁ።